ሉላ ገዙ በኢቢኤስ ቴሌቪዥን ምን ገጠማት? ሁሉንም በሚባል ደረጃ ሰራተኞችን እያሰናበተ የሚገኘው ኢቢኤስ ቴሌቪዥን በየጊዜው መነጋገሪያ ከሆነ ሰንብቷል። ሰራተኛ ማባረርና መቅጠር የዕለት ተዕለት ስራው እንደሆነ እያሳየ ይገኛል። ብዙ ሰራተኞች ኢቢኤስ ጣቢያ ከገቡ በኋላ ብዙም ሳይቆዩ ይወጣሉ። ደግሞም ምክንያቱ ባልታወቀ ምክንያት አንዳንድ ሰራተኞች ሲሰናበቱም እናያለን። ሰላም እንደምን ቆያችሁን? የባህራን ኢንተርቴይንመንት ተከታታዮች በሙሉ ይህን ታሪክ እስከ በመጨረሻው ይከታተሉ። ላይክ፣ ኮመንት ሐሳባችሁን ያስቀምጡልን። ምክንያቱ ባልታወቀ ምክንያት አንዳንድ ሰራተኞች ሲሰናበቱም እናያለን። በመቀጠልም ከዚህኛው ጣቢያ ወደ ሌላኛው ጣቢያ ሲኮበልሉ እናያለን። ይህ ደግሞ በብዙዎቻችን ዘንድ አግራሞትን እየፈጠረ ይገኛል። እናም ኢቢኤስ ቤት ላይ ምንድነው እየተፈጠረ ያለው የሚለውን ለመረዳት ትንሽ አዳጋች ሆኗል። አንዳንዴ ኢቢኤስ ቴሌቪዥን ላይ የሚፈጠሩ ነገሮች በጣም አወዛጋቢ እንደሆኑ በሁላችንም ዘንድ ግልጽ ነው። ብዙ ፕሮግራሞችን ከውጪ ላይ ኮርጆ እየሰራ ነው ተብሎ የሚታመው ኢቢኤስ ዛሬ ደግሞ አዲስ እና ሰበር መረጃዎችን ይዞ መጥቷል። ብዙ ሰራተኞችን አንዳንዴ ከሃይማኖተኛ ወይም ከሃይማኖት ጋር ግጭት ውስጥ የሚገባው ኢቢኤስ ቴሌቪዥን ብዙ ጊዜ በሃይማኖትና በማህተብ ምክንያት ሙያተኞችን ከሚሰሩበት ሙያ ያሰናብታል የሚል መረጃ መውጣት ከጀመረ ቆይቷል። ሰራተኞችን ለምን ያሰናብታል ተብሎ ቢጠየቅ የመጀመሪያ መልስ ሆኖ የሚቀርበው የሃይማኖትና የማህተብ ጉዳይ መሆኑን ሁላችንም የምናውቀው ነገር ነው። አንዳንድ ሰጠገባ ውስጥ የገባው ኢቢኤስ ቴሌቪዥን ከሀና ዮሐንስ ጋር የነበረበትን ክርክርና ውዝግብ ማህተብሽን ፍቺ በሚል ጉዳይ ተባረር ያለው ስትል መደመጧ ይታወቃል። ብዙ ሰራተኞች ከዚህ ቤት እየወጡ እየኮበለሉ ወደ ሌላ ጣቢያ ሲገቡ ይታያል። በቅርበት ምናቃት መቅደድ ደበሳይም ከወጣች ገና ወራቶች እየተቆጠሩ ቢገኙም በሁላችንም ዘንድ ግልጽ ነው። ታዲያ ሰራተኛ መቅጠርም ማባረርም ጉዳዩ ያልሆነው ኢቢኤስ ቴሌቪዥን ትኩረቱን የሚያደርገው ጥቅምና ገንዘብ ማግኘት ላይ እንደሆነ በሁላችንም ዘንድ ይታወቃል። ገና አንዳንድ ሀዘኖች እንኳን ሳይበርዱ ስራቸው ሳቅና ጨዋታ እና ቀልድ ነው። አለፍ ብሎ ደግሞ ስሙ አንዳንድ የሚነሳባቸው ነገሮች አሉ። ኢቢኤስ ቤት ተቀጥሮ የሚሰራ ሰራተኛ ለህልበት የሚነሳበትና እዛ ቤት ከቆየ በኋላ አንዳንድ ችግሮች እንደሚገጥሙት እያየነው ያለ ጉዳይ ነው። ታዲያ ኢቢኤስ ቴሌቪዥን ላይ በከፊል እውነት እንደሆኑ እዛው ላይ ያሉ ሰዎች በውስጥ በኩል ስራ የሚሰሩ ካሜራማኖች ጨምሮ አንዳንድ ሀሳቦችን ሰጥተዋል። ኢቢኤስ ቴሌቪዥን ሰራተኞቹን ማሰናበቱን እንጂ ተራ ነገር እንደሆነ ያስባል። አንደኛውን ፕሮግራም በአንደኛው ሰው ብቻ አያስቀጥልም። ዛሬ አንደኛውን ሲይዝ ነገ ሌላኛውን ይይዘዋል። ያ የሚሆንበት ምክንያት ምንድነው? ወይም ከኔ ውጪ ያንን ፕሮግራም መስራት አይችልም ብሎ ሲያስብ ኢቢኤስ ያንን ቴክኒክ ይጠቀማል። አንደኛውን ፕሮግራም ብቻ ይዞ አይቆይም። አንደኛው ሲያሰናብት ደግሞ ሌሎኞቹ ፈጥሮ ያመጡት ጨዋታና ማሰራጫ ፕሮግራም ቢሆን ከነሱ ቀምቶ በሌላ ማስቀጠል የዕለት ተዕለት ስራው እንደሆነ ሁላችንም ዘንድ ግልጽ ነው። ኢቢኤስ ሲነሳም አብሮ የሚነሳው የሰራተኞቹ ድንገተኛ ህልፈትና አዲስ የሚቀጠሩ ሰዎች ነባሮችን ማባረርና ቀጥሎም እነዛ ሰዎችንም ማባረር ግልጽ ነው። ሰሞኑንም ስሙ በዚህ ልክ ይነሳል። አንዳንድ መልካም ጎኖች እንኳን ቢኖሩትም ነገር ግን ለማህተብና ለተለያዩ ነገሮች ጥላቻ እንዳለው ግልጽ ነው። እና ይሄ ተቋሙ እና ጥያቄ የሚያነሱ ሆነው መቅረብ ከጀመሩ ሰነባብቷል። እጅግም መልካም ቆንጆና ውብ እንስት በሁላችንም ዘንድ የምትታወቀው እሷን የማይወዳት ሰው አለ ብሎ ማመን እጅግ ይከብዳል። የኢቢኤስ ቤት ድምቀት እንደሆነች ረጅም ዓመታቶችን አብራ ቆይታለች። ከእሷ ጋር የሰሩ
ብዙዎቹ ሰዎችም ሲሰናበቱ ከሚሰሩበት ቦታ ሲሄዱ እና ወደ ሌላ የቴሌቪዥን ማሰራጫ ጣቢያ ሲገቡ እንኳን እሷ ረጅም ዓመታቶችን ቆይታለች። ያም የሆነበት ምክንያት ምንድነው? ብዙ ትውልዶች እንዲከተሏትና ብዙ አፍቃሪ እንዳላት የቴሌቪዥን ማሰራጫ ጣቢያዎች ላይ ከሚቀርቡ ሰራተኞች ጀምሮ ውጪ ሆነው ከሚከታተሉ ሰዎች አብዛኞቹ እሷን ይወዷታል። ተክለ ሰውነቷ እጅግ ይማርካል። ልጅቷ ራሷን የምትጠብቅበትና በወንዶች ዘንድ የሚወደድ ተክለ ሰውነት ያላትና በሁላችንም ዘንድ ግልጽ ነው። ታዲያ ረጅም ዓመታቶችን ኢቢኤስ ቤት ብትቆይም በፈተናዎች መቀጠል ነገሮችን ለማስተካከል እየሞከረች እንደሆነ በሁላችንም ዘንድ ግልጽ ነው። አብሯት የነበሩ ብዙ ሰራተኞች ተሰናብቷል። ብዙዎቹ ተቀጥሮ እየሰሩ ይገኛሉ። ያም የሆነበት ምክንያት ምንድነው? ኢቢኤስ ቴሌቪዥን እኔ ካልኩት ውጪ ሌላ ነገር አይሆንም ብሎ የሚያምን ስለሆነ በተጨማሪም ደግሞ ሰራተኞች ከማሰናበቱ በፊትና አዲስ ሰራተኛ ካገኘ ያንን ሰው ያሰላቻሉ ወይም ቀጥሎ እዛ ቤት እንዳይቆይ ሰበብ መፈለግ እንደሚጀምር በሁላችንም ዘንድ የሚታወቅ ጉዳይ ነው። ታዲያ ዛሬም ደግሞ አዲስና ሰበር መረጃዎች ወጥተዋል። ሉላ ገዙ አሁን ባላት ሁኔታ ኢቢኤስ ቤት እጅግ ተወዳጅነትን ካተረፈች በኋላ መልካም ስብዕና ካላቸው ሰዎች ረጅም ዓመታትን በኢቢኤስ ቤት ከቆዩ ሰዎች ውስጥ ብትገኝም ነገር ግን አልፎ አልፎ በሰው ቤት ተቀጥሮ መስራት ረጅም ጊዜን ተመሳሳይ ስራ መስራት ህይወት ላይ የሚያመጣው ለውጥ ትንሽ እንደሆነ በሁላችንም ዘንድ ግልጽ ነው። ታዲያ ኢቢኤስ ቴሌቪዥን አዲስና ሰበር ነገሮችን ይዞ ብቅ እያለም አዳዲስ ጋዜጠኞችንም በመቅጠር ላይ ይገኛል። ይህም የሆነበት ምክንያት ምንድነው? ትላንት ከሰሩ ሰዎች በሌላ አዲስ ሰራተኞችን ይተካሉ። እነዚህም ሰዎች በሞራልና መረጃ ጣቢያውን የመነቃቃት የተሻለ ተመልካቾችን የማምጣት አቅም አላቸው ብሎም ያምናል። ስለዚህም ወንዶችን እንኳን ቢያሰናብት ዘወትር ከወጣ ገና ሳምንታትን አልተቆጠረም። ይህም የሆነበት ምክንያት ምንድነው? ብዙ ሰራተኞች ሲያሰናብት ሌላ ተጨማሪ ሰው አዘጋጅቶ በላዩ ላይ ደግሞ ሰበብ ፈልጎ እንደሚያሰናብት ግልጽ ነው። ስለዚህም አዳዲስ ሰዎችን ቅጥር ማስታወቂያ እንዳወጣ በሁላችንም ዘንድ ግልጽ ነው። ያንም ተከትሎ ሉላ ገዙ አዲስና ሰበር መረጃዎች ወደ እሷ እየመጡ ይገኛሉ። አንዳንድ ነገሮች ግራ ቢያጋቡም አብሮ የነበሩ ሰራተኞች የማሰናበትና የህልፈታቸው ነገር ግራ ቢገባም ነገር ግን በስተመጨረሻ በራሷ ህይወትና መንገድ ለመግባትና ለመንቀሳቀስ እርምጃ መጀመሯ ተነግሯል። ይህም የሆነበት ምክንያት ምንድነው? ኢቢኤስ ቴሌቪዥን ከአሁን በኋላ ባለበት የህይወት መንገድ ውስጥ አዳዲስ ነገር ብቅ ሊል እንደሚችል ጭምጭምታ ደርሷል፣ እየተነገረም ይገኛል። አዳዲስ ጋዜጠኞች ቀጥሮ ከዚህ በፊት የነበሩትን ደግሞ ወደ ሌላ ተቋም እንዲገቡ እድል ማመቻቸት እየሰራ ይገኛል። አሁን ላይ ባለው ሁኔታ ሉላ ገዙ ያለችበት ሁኔታ እንደዚህ ነው። በሰው ቤት ተቀጥሮ መስራት ጥሩ ቢሆንም አንዳንድ ፈተናዎችና ግራ መጋባቶች ወደ ህይወታችሁ ይመጣሉ። ሰሞኑን የተከሰከሰባት ነገር እንዲህ ነው። ሰሞኑ በተፈጠሩ አንዳንድ ክፍተቶች መካከል ከዚህ በፊት ከኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር የስልክ ልውውጥና አንዳንድ ነገሮችን አውርታለች በሚል ሶሻል ሚዲያ ላይ እየተንቀሳቀሱ ያሉ ወሬዎች አሉ። በዚህም ምክንያት ኢቢኤስ ቴሌቪዥን አንድ ነገር ይዞ መጥቷል። ይህም ነገር ምንድነው? ከዚህ በፊት የኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር አሁን ድንገት በሌላ በኩል በራሷ መንገድ ልትንቀሳቀስ መረጃ አግኝተናል ብለው ኢቢኤስ ቴሌቪዥን በወቀሳና በክስ መልክ ወደ እሷ መጥተዋል። ይህም የሆነበት ምክንያት ምንድነው? ከዚህ በፊት ሌሎች ጋዜጠኞችን ለመቅጠር የተዘጋጀው ኢቢኤስ ቴሌቪዥን ሰበብ እየፈለገ እንደሆነ ለሷ በደንብ ገብቷታል። ከዚህ በፊት ከኢቢኤስ ቴሌቪዥን ከወጡ ሰራተኞች ጋር ኢቢኤስን ለቃ ሌላ ስራ ልትጀምር እንደሆነ ጭምጭምታ አለ ብለው ያስባሉ እና እሷን በመቀጠል በኢንስታግራም ገጿ ላይ በቅርቡ በአዲስ ነገር ጠብቁኝ ስትል በማህበራዊ ሚዲያ ላይ ማስታወቋን ተመልክተናል። ይህም የሆነበት ምክንያት ለእናንተ አድርሰናል። ውድ ቤተሰቦቻችን ያላችሁን ሐሳብ በኮመንት ላይ አስቀምጡልን። እስከ መጨረሻው አብራችሁን ስለነበራችሁ እናመሰግናለን።